ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ውድና የተከበራችሁ የኔ ውድ ቤተሰቦች እኔ ያለሁን እግዚአብሔር ይመስገን። እናንተ እንዴት ናችሁ? እየዞርኩ ነው በዚህኛው ስልኬና ያው እኛ ከመዞር ውጭ ሌላ የምናውቀው ነገር ስለሌለ ሳለቅ ደግሞ ወጥቼዋለሁ እና እንዴት ናችሁ ቤተሰብ? ዛሬ ሰዎች ትንሽ ወጣ ስላሉ እዛኛው ቤት ያለ ነው እና እስኪመለሱ ድረስ አንድ ቪዲዮ ልቀርጽ ነው እና ወደ እናንተ የመጣሁት እና በያላችሁበት ሰላማችሁ ይብዛ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ይህ ቪዲዮ ደግሞ ላይክ እያደረጋችሁ ጀምሩት እና አመሰግናለሁ በቅንነት ስለምታበረታቱኝ። ለእናንተ ቃል የለኝም ቤተሰብ እና ዛሬ ይዤላችሁ የመጣሁት ቪዲዮ ምን መሰላችሁ? ዛሬ ከጥቂቱ ከራሴ ታሪክ የጥቂቱን ልነግራችሁ ነው የመጣሁት እና የሰው ልጅ በህይወቱ ሲኖር ብዙ ውጣ ውረዶችን ያልፋል። ብዙ ነገሮችን አሳልፎ ነው እና የሆነ የደረጃ ላይ የሚደርሰው እና እኔ ተማሪ ሆኜ የገጠመኝን ነገር ነው ነግራችሁ እና 2005 ላይ ነው እና በእርግጥ ያን ያህል እንትን አይደለም አላስተውልም። የሆነ ልጅነት ምናምን አለና ብቻ አረሳውም ያቀን ብዙ ነገሮችን ታሳልፋላችሁ፣ ግን ደግሞ በጣም ደግሞ የማትረሷቸው ጭንቅላታችሁ ላይ የሚቀረጹ ደግሞ ነገሮች አሉና እና 2005 ላይ ነው እና እናቴ በጣም ታማ ነበር። በጣም ማለት ነው ትርፍ አንጀት ታማ ኦፕራሲዮን ተደርጋ ነበር እና ቁስሉ ደግሞ በጣም እንትን ብሎባት ነበረ፣ አስቸግሯት ነበር እና በዛን ሰዓት ያው አባቴ ነበረ ቤቱ ሁሉንም ነገር የሚሸፍነው እና ነፍሱን ይማረው እና በቃ ማለት ያው ቤት ውስጥ የልጆቹንም የሁሉም ነገር ያው አባቴ ላይ ነው ጫና የነበረው። ምክንያቱም ማንም የሚያግዘው የለም በዛ ሰዓት፣ ማንም የደረሰ ልጅ የለም። በነገራችን ላይ ሁሉም ተማሪ ነው። ከኔ ታላቅ እህቴም ተማሪ ናት፣ እኔም ተማሪ ነኝ። ሁሉም ተማሪ ነው እና ከኔ በታች ደግሞ ያሉት ያው ህጻናቶች ናቸው፣ ትናንሾች ናቸው። ሁሉም ከሱ ነው የሚጠብቀው፣ ሁሉም ከቤተሰብ ነው የሚጠብቀው እና ማንም ቤተሰብን የሚረዳ ሰው የለም በዛ ሰዓት እና ማዘርን በጣም ታማ ነበር እና ወቅቱ እና ትዝ ይለኛል የካርድ ቀን ነው። የካርድ ቀን ያው ሰኔ 30 ሁሉም ሰው በጉጉት የሚጠብቀው ቀን ነው። እንዳውም ሁላ ለሰኔ 30 ለካርድ ቀን ብለን ለይተን ሁላ ልብስ የምናስቀምጥ ምናምን ነበር እና ያው ያለውም ይገዛል ለዛን ቀን ማለት ነው። እና ሰኔ 30 ለተማሪ በጣም ልዩ ቀን ነበረ። ውጤቱን የሚያውቅበት ከክፍል ወደ ክፍል የሚሸጋገርበት ቀን ነው እና ካርድ የሚሰጥበት ቀን ላይ ደረስን። ክረምት ነው፣ ክረምት ላይ አካባቢ ነው እናት የሚታመመችው እና ያው ክረምት ቁስል ደግሞ ከባድ ነው እና ምን ሆነ መሰላችሁ እኔና እህቴ አንድ ጫማ ነበረ እየተቀያየርን የምናደርገው ማለት ነው። ቤት ውስጥ ዝም ብሎ ያው ቤት ውስጥ ልብስ ስትሆኑ ያው ዝም ብሎ ምንም ያገኘችው እየረገጣችሁ ምናምን ታደርጋላችሁ። ነገር ግን ትምህርት ቤት ስንሄድ በተለይ ክረምቱ ትምህርት ሲያልቅ ደግሞ ማለት ቤት ላይ ዝም ብላችሁ ነው አብዛኛው ሰዓት የምትውለው። ካርድን እስከሚሰጥበት ጊዜ ድረስ ደግሞ ለተወሰነ ሰዓት ጋፕ አለ ትምህርቱ ካለቀ በኋላ ማለት ነው። እና በዛ ሰዓት ጫማ የለኝም እኔ ማለት ነው እና አንድ ጫማ ከእህቴ ጋር ለሁለት እናደርጋለን። ከዛ አሁን የካርዱ ቀን እኔ ጫማ የለኝም። የአባቴ ነፍሱን ይማረውና ልብስ ሰፊ ነበረ እና ልብስ ጣጣ የለም። እሱም ልብስ ሰፊ ስለሆነ ምናምን ልብስ ምንም ችግር የለም፣ ልብስ እንደፈለግን ነው። ግን ደግሞ ያው እንደነገርኳችሁ ሕክምና አለ፣ የእናቴ መድኃኒት አለ፣ እሷ ሆስፒታል የተኛችበት አለ፣ የቤት ውስጥ ወጪ አለ፣ የልጆች የትምህርት ቤት ብዙ ነገር ወጪ አለ እና ያ ነገር በጣም ከብዶታል። በዛ ላይ የሚረዳ ሰው ከሌለ ልጅ ካልደረሰ ምናምን ከባድ ነው፣ ሁሉም ከሱ ስለሚጠብቅ ማለት ነው። እና ጫማ የለኝም እኔ ማለት ነው። እና አሁን የዛ ቀን እኔ ከሰዓት በኋላ ከ4 ሰዓት በኋላ ነበረ የእኔ ካርድ የሚሰጠው ማለት ነው። ወላጅ ይዘን ምናምን እንድንመጣ የተቀጠርነው የኛ ከ4 ሰዓት በኋላ ነበረ። የእነሱ ደግሞ የእህቴ ደግሞ ጠዋት ነበረ የእነሱ ማለት ነው። ከዛ በኋላ በቃ ምን አለችኝ፣ እኔ ትምህርት ቤት ጠዋት ደርሼ ይመጣና በኋላ ደግሞ እኔ ቶሎ መለሳለሁ። የኔን ጫማውን አሁን እሷ ጠዋት አድርጋ ትሄዳለች። ከሰዓት በኋላ ስትመለስ ደግሞ እኔ ደግሞ ላንቺ ሰጥቼሽ ከዛ በኋላ ትሄጃለሽ እና ቤት ጠብቂኝ፣ እንዳትሄጂ አለች። ለባብሰሽ ምናምን ጠብቂኝ አለች። ከዛ እሺ ብዬ ለባብሼ፣ በነገራችን ላይ እንትን ነበረ
የሆነች ፕላስቲክ ጫማ ነበረች ታስታውስ ከሆነ ማለት ነው። ስስ ፕላስቲክ ጫማ፣ በጣም ስስ እንትን ጫማ ነበረች እና እሱ ጫማ በቀይ ነበረኝ እና ትንሽዬ ልትበጠስ በጣም ትንሽዬ ይዟት ነበር እና በቃ ስትቀርብኝ ያንን ጫማ አድርጌ ለመሄድ እንትን አለች በቃ ይረፍድብኛል እና ደግሞ ጓደኞቹ እየጠበቁኝ ነው። እኔ ግን ምንም አልመሰለኝም፣ ምክንያቱም ያው ልጅ ነኝ በዛ ሰዓት ከምር እና ምንም አልመሰለኝም ማለት በቃ ጫማውን ያንን አድርጌ ልሄድ ስል ብጥስ አለ፣ ልክ ገና አድርጌ ስንቀሳቀስ ማለት ነው። ከዛ በኋላ በቃ ጠበቅኳት እሷን ማለት ነው። ደግሞ ጓደኞችም እየጠበቁኝ ነው፣ እነሱም እየሄዱ ነው እና በቃ ግራ ገባኝ። በቃ ልሄድ አልኳት። እናቴ ምን አድርጌው ልሄድ ነው? በቃ እንደ ሲሊፐር ሁለቱንም፣ አንዱ አልተበጠሰም፣ አንድ እግር ነው የተበጠሰው እና ጨፍልቄ አድርጌ ልሄድ አሰብኩኝ። ለባብሻለሁ ምናምን ምናምን ማለት ነው። በቃ አስቡት እንግዲህ ለሰኔ 30 ቀን ለብሳችሁ እንዴት ተዘጋጅታችሁ እንደምትሄዱ አስቡት። እና ፉክክር ነው ሁላ ትምህርት ቤት ላይ ማለት ነው። ከዛ በቃ ያንን ጫማውን እኔ እንደ ሲሊፐር ጨፍልቄ አድርጌ ልሄድ አሰብኩ። ሽፍን ነው፣ ሽፍን ሆኖ ሽፍን ጫማ ነው ማለት ነው። ከዛ እናቴ በጣም ተሳቀቀች። አሟታል፣ በዛ ላይ ከሆስፒታል ወጥታ ቤት ውስጥ ነው ያለችው እና አሟታል እና በጣም ተሳቀቀች። በጣም በቃ ማለት ምንድን ያሳቀቃት አሁን እየጠበቁ ነው ልጆቹ ጓደኞች ባት ውጭ ላይ እያየች ነው። ከዛ አሁን ይህን ጫማ አድርጋ እንዴት ልትሄድ ነው ምናምን የሚል ነገር በጣም ተሳቃለች እና በቃ እኔ ይረፍድብኛል እነሱ ትተውኝ ስለሚሄዱ እኔ በቃ ለመሄድ ፈለግኩኝ ማለት ነው። ተነስቼ ልወጣ ስል በቃ እሺ ጠብቂኝ ቆይ አለችኝ እና ከጎረቤት ሄዳ ጫማ ይዛልኝ መጣች። ተውሳ ማለት ነው። ከጎረቤት ጫማ ይዛ መጣ። ከጎረቤት ይዛልኝ መጣች ጫማ ማለት ነው። እኔ እንደነገርኳችሁ ምንም አልመሰለኝም ማለት ያው በቃ በዛ ሰዓት እኔ በቃ ትምህርት ቤት መድረሴ ከጓደኞቼ ጋር መሄድ የነበረ እንትን ያለኝ ማለት ነው። የታየ በዛ ሰዓት ትምህርት ቤት መድረሴ ነው እና ያው ደግሞ ልጅ ስትሆኑ ደግሞ በቃ ይገዛላችኋል ከተባላችሁ ይገዛላችኋል። የሚገዛለ ቀን ነው የምጠብቁ። ሲገዛላችሁ ያው ኢንተርቪው ነው እንሆናለን ማለት ነው እና በቃ እኔ ለበሽ ያን ጫማ አድርጌ ስል ከጎረቤት ሄዳ ጫማ መጣችልኝ እና የሆነ ሲሊፐር ጫማ ይዛልኝ መጣች እና እሷ የተሳቀቀችው እኔ መቼም አይጠፋኝም። እኔ አሁን የኔ ጫማ ማጣት ሳይሆን እንትን ያለኝ የእሷ መሳቀቅ ነው እንትን ያለኝ። የእናቴ መሳቀቅ ነው እንትን የዛን ቀን በቃ አንተ እስከ ዛሬ ትዝ የሚለኝ ማለት ነው። ማልቀስ አልፈለግም ግን አንዳንዴ ስሜት ሳታውቁ ስሜታችሁ እንትን ይላል እና ከዛ ያንን ጫማ ተቀብዬ በቃ እየዘለልኩ ሄድኩ። ተቀብያት ማለት ነው። ከጓደኞች ጋር እየሮጥን ምናምን ሄደን ትምህርት ቤት። ከዛ እህቴ ደግሞ በቃ እንዳረፈረችብኝ ስላወቀች እሷም በቃ ጨንቋታል ለመድረስ የምትለው እና እንዳረፈረችብኝ ስላወቀች ምን አደረገች? የእነሱ ትምህርት ቤት ከኛ ትምህርት ቤት ከፍ ይላል። የእህቴ ትምህርት ቤት ማለት ነው። ከኛ ትምህርት ቤት ከፍ ይላል የእነሱ እና በእኛ ትምህርት ቤት በኩል መጣች ማለት በቃ ትጠብቀኛለች በሩ ጋር። እኔ ከታች ነው እኔ እየሮጥን ነው በቃ እኛ እንዘላለን ነው ምናምን። ከዛ ከላይ ለካ እየፈለገች ነው እሱ። ትምህርት ቤቱ ሁለት በር ነው ያለው። የትምህርት ቤት ሁለት መግቢያ በር አለው እና በከላይኛው በኩል ጀምራ እንትን እያለች ነው በቃ እየፈለገች ነው። እሷም ከጓደኞቿ ጋር ነች። ከዛ ከላይ ጀምራ ታችኛው በር ላይ ያገኘችኝ። እኛም ከታች እየሮጥን እየተሯሯጥን ምናምን በሩ ጋር ልክ ስንደርስ እሷም ደግሞ ከላይ በኩል ስትመጣ ከጓደኞቿ ተሰብስበው ተገናኘን እና ከዛ ደግሞ ጫማውን እንዴት ትስጠኝ እዛ ጋር ማለት ነው። ተማሪ አለ በቃ የሀገር ተማሪ ነው። የላይኛውም የታችኛውም ተማሪ እዛው አንድ በቃ የሚመጣውና የሚሄደው ተማሪ ማለት ነው። ከዛ ተሳቀቀች እሷም ማለት ነው። በቃ አንድ ጫማ ለሁለት ነው የሚያደርጉት ምናምን ይሉናል። አሁን ጓደኞች የእሷ ጓደኞች አሉ፣ የኔ ጓደኞች አሉ። እሷም ከጓደኞቿ መሀል ናት ያለችው፣ እኔም ከጓደኞች መሀል ነኝ ያሉት እና በቃ አሁን እንዴት አድርጌ ነው የምሰጣት የሚለው ነገር እሷ በቃ ሌላ እንትን ውስጥ ገባች እና ከዛ ከርቀት ስታይ ና ይኔ ያለችኝ ሄድኩኝና ከዛ በኋላ ቶሎ ብላ እግሬን ያየችው ታውቃለች። ያው ጫማ እንደሌለ ቤት ጠብቂኝም ስላለችኝ
ምን አድርጋ መጣች የሚለውን እግሬን ቶሎ ብላ እግሬን አየችኝ እና ከዛ ሲሊፐር ክፍት ጫማ አድርጌያለሁ። ከዛ እሷ አሁን ተሸማቀቀች፣ ያንን ጫማ አውልቃ ለመስጠት ማለት ነው። ግር ብሏል። በቃ ተማሪ ሁሉ ጨንቆታል። የላይኛውም ያው በደስታ ካርድ የተቀበለውን በደስታ እየመጣ ነው፣ የኛውም ልንቀበል እየገባን ነው። እና ከዛ በኋላ በቃ አሁን ጓደኞቿ የእሷን ጓደኞች ቆመዋል፣ የኔም ጓደኞች ቆመን ተፋጠጥን ማለት ነው። ከዛ በኋላ በቃ አሁን እንዴት ጠራችኝ እና አሁን ቀስ ብላ እንዴት ልስጥሽ አለችኝ። አሁን ጫማውን እንዴት ልስጥሽ? ከዛ ያው እሷ ደግሞ በቃ ማስተሳሰብ ምናምን ፈጣን ናት እና ሁሉ ነገሯ ፈጣን ነው እና እንደመሄድ አለች እና በቃ እንሂድ ምናምን አለቻቸው እና ጓደኞቿ። ከዛ እሺ በቃ እንሂድ እነሱም ወደታች እኛም ወደ ላይ ምናምን እንትን እንዳለን ትንሽ ሄድን። ጠራችኝ። ከዛ ሰላም ሰላም አለችኝ እና ጠራችኝ። እኔም ወደኋላ እኔም ተመለስኩኝ። የኔ ጓደኞች ያው ሄደዋል ወደ ላይ ክፍል፣ የሷም ዝቅ ብሏል እና ከዛ ማለት በቃ ሳታስነቃ ነይ በቃ እሱ ጫማ ስለምትሯሯጭ አንቺ ይጥልሻል እና ይሄኛው ሽፍን ስለሆነ የኛውን ጫማ አድርጊ ይጥልሻል ስትሯሯጭ ምናምን አለች እና ቀስ ብላ ጫማውን አውልቃ ሰታኝ። እኔም ከጓደኞቼ ጋር ገባሁ ወደ ትምህርት ቤት፣ እሷም ወደ ቤት ሄደች እና ምን ላችሁ ፈልጌ ነው ቤተሰብ ጊዜ ያልፋል። የምሬ ነው። የሰው ልጅ ዋናው ጤና ይኑረው ሰላም ይሁን እንጂ ሁሉም ነገር ማጣትም ማግኘትም ሁሉም ነገር ያልፋል። የማያልፍ ነገር የለምና እና እኛ ተስፋ እንቁረጥ እንጂ እኛ የሆነ ተስፋ ቆርጠን አንውደቅ እንጂ ጊዜ ያልፋል። የማያልፍ ነገር የለም። ሁሉም ነገር ያልፋል። የሰው ልጅ ከሰራ ይለወጣል። በቃ እንደውም እኔ አንዳንዴ ምን አስባለሁ፣ በቃ ሳስብ እኔ አሁን እንዲህ ብዬ ተናግሬ መጨረስ አልችልም። የምሬ ነው። እኛ አሁን እኛ ቤት ቤተሰብ ያሳለፈው ነገር ማለት እንዲህ ነው ብዬ እኔ መናገር አልችልም። እናቴ ብዙ ነገር አሳልፋለች፣ አባቴም እንደዛው እና ዛሬ እኛ ያለንበት ቦታ ላይ ለመድረስ በጣም ብዙ ዋጋ ከፍለዋል። በጣም ብዙ ነገር እንትን ብለዋል። ብዙ ውጣ ውረድን አልፈዋል። ዛሬ እኛ ያለንበት ቁም ነገር ጋር ለማድረስ ማለት ነው። እና የሰው ልጅ ትዕግስት ካለው የማያልፍ ነገር የለም። እና አንዳንዴ በቃ አሁን ይሄን አልለብስም ይሄን ጫማ አላደርግም ምናምን በቃ አንዳንዴ አስባለሁ ትናንትና ያሳለፍኩት ነገር ጫማ አጥቼ ከአንድ ጫማ ለሁለት በፈረቃ እስከምናደርግ ድረስ የነበረውን ነገር አስባለሁ። እና ይሄ ጫማ እንደዚህ ነው፣ ይሄ ልብስ እንደዚህ ነው ምናምን እና በቃ ብዙ አንዳንዴ ባለን ነገር አመስግነን በቃ ያለን ይበቃኛል ብለን መኖርን እንማርበታለን። አንዳንዴ ያሳለፍነው ህይወታችን ማለት ነው። ትናንትና ያለፈ ነገር አለ እና ደግሞ ዛሬ ደግሞ ያለንበት ሁኔታ ስናስብ ደግሞ እግዚአብሔር ይመስገን የሰው ልጅ ከሰራ ትዕግስት ካለው በቃ ይደርሳል። የሆነ ነገር ያልፋል። የሆነ ቦታ ላይ እንደርሳለን እና በቃ አሁን ከዚህ በላይ ቪዲዮውን ማስቀጠል አልችልም። ቤተሰብ በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። አመሰግናለሁ።